ደሞ ምን ጣለብኝ ልጅሽ ቤቴ ማን በክፋየብኝ ልጆችሽ አለሜን ያሁን በዚህ ዘመን በርስት ይጣላል ቢሉኝ እንዴት ልጆችሽ አለሜን ያሁን በዚህ ዘመን በርስት ይጣላል ቢሉኝ እንዴት ሁለቱ ልጆቹን ነው የሚያውቀው እንጂ ሶስተኛዋን አያውቅም አይደለ? እዚህ ላይ ልደት ሲከበር ነው መሰለኝ ይሄን ፎቶ የሚያመኝ ጫራኔ ወርቀሜ ቆንቆ ነቦቴ ጫራኔ ወርቀሜ ቆንቆ ነቦቴ አዎ ሶስተኛ ልጅን ብዙም አያውቃትም ያው ከአዲስ ሙላት ጋር አጫሉ የሰሩት እማውዴን ትንሽ ነገር ብንሰማ ከፈቀዳችሁ ከያምን ከያች እስኪ እንስማውና ደሞ ምን ጣለብኝ ልጅሽ ቤቴ ማን በክፋየብኝ ልጆችሽ አለሜን ያሁን በዚህ ዘመን በርስት ይጣላል ቢሉኝ እንዴት ልጆችሽ አለሜን ያሁን በዚህ ዘመን በርስት ይጣላል ቢሉኝ እንዴት ያልሽኝን አትርሱ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንጀት ያልሽኝን አትርሱ የተያዝቢበት መቼም ፍርድ አያውቅም ሲያዝንና ታንጀት ለወይ አለሽ አስተዋይ ነገን ስሚው ስሚኛ ለቀን ያልፋል ይህም ቀን ያልፋል ልጅሽ ወንድሙን ያቅፋል ይኖርሽ በእኛ ተስፋ ምንም ጊዜው ቢከፋ አሁን ውዴ አሁን ውዴ አይተውት ነበር ያንገበግባ አልያንድናት ነገር እስኪ ከዚህ ሐሳብ ከዚህ ስሜት ወጣ የሚያደርገን ደግሞ አንዳንድ ነገሮች እናውራ ኪያይሽ ካጫሉ ጋር እንዴት ተዋወቃችሁ ትንሽ ቆይቷል ያው ዋናው ምክንያት እንግዱና ይመር የሚባል ዘመድ አለኝ ይመር ሙላቱ ከሱ ጋር ነው አምቦ እንሄድ ነበር ምናምን በስራ ምክንያት ኦልሞስት 12 አመት ምናምን አይደል እንግዱ አዎ ከዛ ያኔ ተዋወቅን ከዛ በኋላ አንድ ላይ የምንኖር ነበር መድኃኒዓለም ጎረቤት ሆነን እኔ ጋር ምናምን ዘፈኖች መቃኒ መሞከር ነበር ያኔ ምናምን ብዙውን ነገር በተለይ ከእንግዱ ጋር ስለሆነ ሁሌ የሚያሳልፉት አንድ ላይ አብረን ብዙ ያሳልፈናል ያኔ ከዛ ያው ብዙ ታሪክ አብረን ያሳልፈን ረጅም እማውዴ የዜማው መጠሪያ ነው ሐሳቡ እንዴት መጣ ምክንያቱም ያልተለቀቀ አዲስ ነጠላ ዜማ አለና አንተና እሱ የሰራችሁት ስለ ሀገር ነው እኔ በግል ሰምቼዋለሁ በጣም የሚመስጥ ሐሳብ ይዟል እንዴት ተሰራ ይሄ ነጠላ ዜማ አልበም ላይ የነበረ ዘፈን ነው አሁን እኔ የማወጣው አልበም ላይ እኔ የሰራሁት ዘፈን የነበረ ነውና ድሬዳዋ 3 ሳምንት አካባቢ ሲቀረው ከማረፉ 3 ሳምንት አካባቢ ምናምን ሄደን ነበር እኔ እንግዲህ ቅድም እንዳለ አጬ ሆነን እና እየሰማን ነበር የኔን ዘፈኖች ይሄን እንደዚህ አርገው ይሄን እንደዚህ በቃ እንደዚህ አይነት ሐሳቦች እየሰጠን ምናምን የሚስተካከሉትን ነገሮችና ቶሎ ጨርሰን እናወጣዋለን ምናምን እያለ በቃ በኢነርጂው ነበር እየሰጠን የነበረውና ያን ዘፈን በጣም ወደደው እና እንደዚህ ያደረገን ዘፈነው እንደዚህ ምናምን የሚል ሐሳብ አጬ ነው ያመጣው ከዛ እንስማው ቀርተነው ገባ ያንን ፓርታጬ ከዛ እኔ ነኝ እንደውም አይ ይቅራጬ ምናምን አልኩኝ የሆነ ነገር ብቻ ፈራው ጥሩ አይደለም ለምን ምን አገባ እኔ እኮ ነኝ የፈለኩት ምናምን አይ አጬ ያረ የሆነ ነገር ቢሆንስ እንዴ ምን ነካ እኔ አድኮ የሚገርም አንድ እውነት ዛሬ ይናገራሉ ማለት ሁሌ ይገርመኛል የሆነ ነገር ብትሆንስ እንግዲህ የሚያቀ አድኮ ነው አንድ ቀን ሞታለሁ ይላል
አይዞህ በጣም ነው ማለት የሚቆጨኝ። ከዛ በኋላ አንዳንድ ሰዎች ራሱ ብለውኝ ነበር የሚያውቁ እንዴት ነው እሱን ዘፈን እንደማ ሆነ አውጣት የለብህም አይነት ፍራቻ ነሱ። ለኔ ቃሌ ነው ምንም ነገር ቢመጣ እሱም አልፏል እንኳን አደርገዋለሁ። ደግሞ ስለምንም እንደሆነ ሰምተዋል። ፍቅር የሚሰብክ ሐሳቡ ሰፋ ያለ ዘፈን ነው ማውዴ። እና አሁን አዲስ አልበም ውስጥ ይወጣል ወይስ ለብቻው ነጠላ ዜማ ነው ይወጣል? ተማክረን እንወስናለን ሁላችን። አይ ይወጣል በርግጥ ግን እንደ ልክ አሁን እንግዲህ እንግዱም ሲናገር ነበር ስለ ሃጫሉ። ምን ስለ ሃጫሉ ስታስብ መጀመሪያ የሚመጣብህ ምንድን ነው? ያው ተጫዋችነቱ ምናምን ይመጣብሃል። በጣም ቀልደኛ ነው። ስራ ላይም ደግሞ ከልብ ነው። በማገዝ ደረጃ ለሰው በመድረስ ደረጃ ደግሞ ልነግር አልችልም። ያው አንዳንድ ያው ሰው ካለፈ በኋላ ምናምን እንደዛ ማለት ብዙም እንትን አያደርግም፣ ግን ከልቡ ሰው ነው። Egaa daawwattoota keenya akkuma dhaggeeffattan haasaa Addis Mulaatuu fi maatiiwwan isaanii kana fakkaata ture. Viidiyoo koo kana immoo dhumaatti waan daawwattaniif galatoomaa. Amma torbeef viidiyoo kan biraa walitti deemutti gam kiyyaan nagaatti isiniin jedha.